ማርች 15 የዕለቱ መልእክት ርዕስ የክርስቶስ ስልጣን በሞት ላይ። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል፣ ሕያው የሆነም የሚያምንብኝም ሁሉ ለዘላለም አይሞትም። ይህን ታምኛለሽን አላት። እርሷም አዎን ጌታ ሆይ፣ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆነ እኔ አምናለሁ አለችው። የዮሐንስ ወንጌል ምዕራፍ 11 ከቁጥር 25 እስከ 27። ከላይ ያነበብነው ሐሳብ ጌታ ኢየሱስ አልዓዛር በሞተ ጊዜ የተናገረው እውነት ነው። ክርስቶስ ትንሣኤና ሕይወት መሆኑ ማንነቱ ሲሆን በእርሱ የሚያምን ቢሞት እንኳ ሕያው ይሆናል ማለቱ ተግባሩን ያመለክታል። በዚህም በሞት ላይ ስልጣን እንዳለው ያሳያል። የዕብራውያን ጸሐፊ ሲናገር እንግዲህ ልጆቹ በሥጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በሥጋና በደም እንዲሁ ተካፈለ። ዕብራውያን ምዕራፍ 2 ቁጥር 14። ሞት በአንዱ አዳም አለመታዘዝ ምክንያት ወደ ዓለም እንደመጣ ይታወቃል። ሰይጣን አዳምን ሞትን አትሞቱም በማለት በማሳቱ ምክንያት ሰይጣን በሞት ላይ ስልጣን ያለው ሆነ። ሆኖም ጌታ ኢየሱስ ለሰው ልጆች ኃጢአት በእግዚአብሔር ጸጋ ሞት ከቀመሰ በኋላ ከሞት ሲነሳ በሰይጣን ተይዞ የነበረውን ስልጣን በመሻር ኢየሱስ በሞት ላይ ስልጣንን ተቀዳጀ። ኢየሱስ ይህን እውነት ለዮሐንስ በፍጥሞ ደሴት ሲገልጥለት ሞቼም ነበር፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦልን መክፈቻ አለኝ። ራእይ ምዕራፍ 1 ቁጥር 18። ክርስቶስ ኢየሱስ ሞትን በሞቱ ከመሻሩ የተነሳ ሞት አሁን ለአማኞች የመጨረሻ ፍጻሜያቸው ሳይሆን ወደ ዘላለም መሸጋገሪያ ድልድያቸው ሆኗል። ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና ፊልጵስዩስ 1:21። ሞት ጥቅም የሚሆነው ክርስቶስ ኢየሱስን ሕይወታቸው ላደረጉ ሲሆን ሞት ጉዳት ደግሞ የሚሆነው በክርስቶስ ላላመኑት ነው። እንግዲህ ጌታ ኢየሱስ በሞት ላይ ያለውን ስልጣን ስናስብ አንደኛ በክርስቶስ በማመናችን ምክንያት የትንሣኤ ልጆች እንደሆነን እንወቅ። ብንኖርም ብንሞትም የጌታ ነን። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 14 እስከ 15። ሁለተኛ የሞት ማስፈራሪያ ድምፅን አልፈን ጌታን እናገልግል። አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርንም ሥራ እናገራለሁ። መዝሙረ ዳዊት ምዕራፍ 118 ቁጥር 17። ተገልጧል የክርስቶስ ስልጣን በሞት ላይ።